ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እህት ወንድሞቼ እንዲሰነበታችሁ ሰላም ናችሁ ወይ? እንግዲህ ዛሬ ያው መዝራኤ ምን እንደደረሰ ላሳያችሁ ብዬ ነው። ይሄ ኩዝበራ ነው። አልሐምዱሊላህ አርጓል። ያው ለምንድን እየደርሷል የተቆነጠበ እንትን ቢባል ደርሷል። ቁሜ በርቀት ይዤው እንጂ ናይጧ ፀሐይ ያለ እና አልሐምዱሊላህ ረብል ዓለሚን ይሄንን ይመስላል። አልሐምዱሊላህ። እዚህ ደግሞ ነጭ ሽንኩርት ናት በቀለም እንዲህ ብቻ ናት የበቀለችው። ይሄ በርበሬ ፍል ነው። በደንብ ላይ ታይ ይችላል። ይሄ በርበሬ ፍል ነውና በቅሎልኛል። አቸምችሟል አርጓል። አልሐምዱሊላህ። እዛ ደግሞ ቀይ ሽንኩርት ናት። ያው በደንብ አይታይም። ለምንስ ዘይቷ ፀሐይ ነው መረቃትም ነው። እና ይሄ ደግሞ ጎመኔ ነው። ጎመኔ ተቀንጥፎ መሰራት ደርሷል ማለት ነው። ፈጣሪ የተመሰገነ ይሁን። አልሐምዱሊላህ ረብል ዓለሚን። እና ዛሬ በዚህ ነው እንትን እምላችሁ። በርበሬ እንደምታዩት ትመስላለች። ማሻአላ። ያው ቅጣል ሁለት ማንታ ቅጣል እያወጣ ነው ማለት ነው። በርበሬ ፍል ነው ይሄ። ጠይብ ያው እግር ትዝታ ያለባችሁ ማወቅ ትችላላችሁ። እና ደግሞ ይሄ ጎመኔ ነው ማለት ነው። ጎመኔ ነው ተጋርጌ ሳሳያችሁ ያው ተቀንጥፎ ተቀፍቅፍ የሆኑት ነው። በስቲያ ያው ንፋስ እንዲገባበት እንዲወፍር ብዬ ቀጭን ረጅም ስለሆነ ነው ተቀንጥፎ እየቀነጠፍኩ ታይታይ በላይ እየቀነጠፍኩ ሰራው መሰራት ደርሷል ማለት ነው። ያው አልሐምዱሊላህ ረብል ዓለሚን። እንደሳ ይሳሳው ደግሞ ቀንጥፌ በውስጥ ኮሲ እንዲሆን ብዬ ጥየው ነው። ይሄንን ይመስላል። ያው በጧቱ ኢንሻአላህ መዝራያ ላሳያችሁ ብዬ ነው። አልሐምዱሊላህ ረብል ዓለሚን። የትም ቦታ ቢሆን ተተሰራ የትኛውም ነገር ቢሆን እንግዲህ እዛ ሀገር ላይ ጨረር ቦታ ላይ ይሄ ይበቅላል ተብሎ ብዙ ኬሚካሎች ነገሮች ያስፈልገው ነበር፣ ግን ይሄ ይበቅላል ተብሎ አይታሰብ ነበር። ግን አልሐምዱሊላህ ዋናው መጀረብ ነው። ይሁን አይሁን የፈጣሪ ጉዳይ ያለው ነው የሚሆነው። እዚህ ላይ ደግሞ እንደምታዩት ቀይ ሽንኩርት ነው። ያው እንዳልኳችሁ የበርበሬ ነው። በርበሬ ፍል ነው። እዚች ጣፍቃ ላይ ነጭ ሽንኩርት ተክያታለሁ። ነጭ ሽንኩርቷ ግን አልበቀለችም። ትባላለች በይ አንድ ብቻ ነበር ላዝም ያለችው። የነጭ ሽንኩርት ጣፍቃ ላይ ተክያታለሁ። ተበቀለም ይቀጣል አልበቀለም ምንም ማድረግ አይቻልም። ይሄ ደግሞ ያው እንዳልኳችሁ ኩዝበራ ነው። ኩዝበራ ይኸው አድጓል። ምንም አይልም። አልሐምዱሊላህ። ተቆንጥቦ ቅጠሉ መሰራት ይቻላል ማለት ነው። ድንብላል ማለት ነው። ኩዝበራ ድንብላል ነው። አፏን ውስጥ እንትን ስላለኝ ነው። እና ይሄ ደግሞ በኋላ በርበሬ ማራባበት ብዬትቸው ነው። ይሄ እንደምታዩት ዝም ብሎ የዘሩበት ጎመን ይበቅላልና ጎመን በቅሎበት ነው። ይሄ ደግሞ በቀሎ ነው። በቀሎዎቹ ቁጭምጭም ብለዋል። ሲበቅሉ ደህና በቅለው ነበረ፣ ግን አሁን ቁጭምጭም ብለዋል። ቦታ አልተመቻቸውም ማለት ነው። ቀልተዋልም። የኛ ነገር ይጨረርበት ያው ቦታ አይፈረድበትም። ጨረር ነው። ያው ዝም እየተመኪና ማቆሚያ ጎን ነው ቆፍሮ የዘራሁትና በቀሎቹ በቅለው ነበረ፣ ግን ቀጭምጭም ያሉ ናቸው ማለት ነው። እና ናዕና ማርብቼ ነበረ እንዳጋጣሚ ጃዛ ሄጄ ውሃ የሚያጠጣቸው አጥተው ደርቀዋል ማለት ነው። እቺ ናዕና ናት፣ ግን የሚወጣ የማይመስልም መሬቱ የሆነ ሸካካ ነው። ይቺም ናዕና ናት። ይቺ ደግሞ በጣም አለምልማልኝ ነበረ እንዳልኳችሁ ኢጃዛ ሄጄ ድርቅርቅ ብላ አገኘኋት ማለት ነው። እና ይሄንን ይመስላል። ለምትከታተሉ ሰብስክራይብ ላላደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉልኝ። ያው እኔንም እያስገባኝ ነው፣ ማድረግ አይቻልም ማለት ነው። ፈጣሪ የተመሰገነ ይሁን። እና ይሄን ይመስላል። የጧት ፀሐይ ስለሆነ ነው። የጧት ፀሐይ ስለሆነ ነው። የራሴንም ጥበሞት አስገብቶታል። ማድረግ አልችልም። ይሄ ደግሞ ጎመኔ ነው።